ዛሬ በፈረንሳይኛ ስድብ ነው ማስተምራችሁ። እሺ፣ አዎ ስድብ ነው ማስተምራችሁ። ፒውታን። ኦኬ፣ ፒውታን ማለት እንግዲህ you know this word ኦኬ፣ የእንግሊዘኛው ይሄንን ቃል ይወክላል ማለት ነው። ኦኬ፣ ግን እንድትሳደቡ ወይም ደግሞ ፕራክቲስ እንድታደርጉት ሳይሆን ለሰልፍ ዲፌንስ ነው። እዚህ ጋር የእንግሊዘኛ ኢዲየት የምንለው ፍሬንች ላይ ኢዲዮ ነው የምንለው። እሺ፣ እነሱ በፊልም ወይም ደግሞ ኢን ፐርሰን ሲያወሩ ስትሰሙ እንድታውቁት ለማለት ነው። ኦኬ፣ bonjour à tous, c'est voici on se retrouve avec moi monsieur Daniel à Bright English። ኦኬ፣ ዛሬ ደግሞ በፈረንሳይኛ እንግዲህ ስለ ስድብ አንዳንዴ እንዴት ነው በፈረንሳይኛ አንዳንድ ቃላቶች አሉ ስድቦች ምን ይመስላሉ የሚሉት እናያለን ማለት ነው። restez avec moi, restez avec Bright English monsieur Daniel። d'accord። ስለዚህ ቃሉ ከዚህ ነው የምንጀምረው። l'insulte ኦኬ፣ በፈረንሳይኛ to say insult ያው በእንግሊዘኛ። ስለዚህ በፈረንሳይኛ አሁን ስድብ ይሄ የእንግሊዘኛ insult የምትሉት ፍሬንች ላይ insulte l'insulte d'accord so insult ወይም ስድብ ማለት ነው። ኦኬ፣ ምክንያቱም ይሄ ራሱ part of the dialogue አይደል? የንግግራችን ክፍል ነው። አንዳንዴ ኢሞሽናል ስንሆን ስሜታዊ ስንሆን ኮንቭዜት ኤሞሲዮኔል ስሜታዊ ስትሆኑ ያው የምታንጸባርቁት ቃላቶች ስለሆኑ ማለት ነው። እስኪ ከአንዳንድ ከቀለል ካሉት እንጀምር። ኦኬ፣ አሁን ፍሬንች ላይ ይህንን ሊሏችሁ ይችላሉ። ኦኬ፣ በጣም አንዳንዴ ስታስቀይሟቸው የሆነ በንግግር ካልተግባባችሁ በሀሳብ ስትጋጩ ማለት ነው ዴጋዥ ይሏቸዋል። ኦኬ፣ እስኪ ዴጋዥ በሉ። ዴጋዥ ማለት go away ኦኬ፣ go away ይሄ ከዚህ ጥፋ አይደለም የምንለው። ሂድልኝ እባክህ አትረብሸኝ ወይም አጨቅጭቀኝ ለማለት ስንፈልግ ማለት ነው። ስለዚህ የመጀመሪያው ዴጋዥ ትላላችሁ and the next one ኦኬ፣ the next one እንግዲህ ዴጋዥ። ሁለተኛው ደግሞ ኦኬ ይሄ ነው ስታነቡት par d'ici ኦኬ፣ ኤስ አትነበብም እዚህ ጋር par d'ici ኦኬ፣ par d'ici ይሄ በእንግሊዘኛ get out of here አይደል? get out of here የምንለውን ያው አሜሪካን ስላንግ get out of here የምንለው ፍሬንች ላይ par d'ici ኦኬ፣ ቶሎ በል ካጠገቤ ጥፋልኝ ወይም ደግሞ ከዚህ ውጣ ስንል ማለት ነው par d'ici ነው የምትሉት። so ይሄ get out of here ኦኬ ይሆናል ማለት ነው። ስለዚህ ፈረንሳይኛ ላይ በተለይ ስፔሻሊ በሐሳብ ሳትግባቡ ወይም ደግሞ በሆነ በንግግር ክፍላችሁ ውስጥ ምንም የማትግባቡ ከሆነ par d'ici ይሏቸዋል ማለት ነው። የመጀመሪያው ዴጋዥ ኦኬ፣ ሁለተኛው par d'ici። ከዛ ደግሞ ትንሽ ደግሞ አሁን ከፍ እያለ በጣም ስሜታዊ የሆናችሁ ስትመጡ ኦኬ፣ ይሄንን እርግጠኛውን የምነግራችሁ ፊልም ላይ ወይም እነሱ ራሳቸው ፈረንሳይኛ ተናጋሪዎች ኦኬ ኢን ፐርሰን ሲያወሩ የምትሰሟቸው ነው። የሚቀጥለው ደግሞ ይሄ ማለት ነው። ያው በእንግሊዘኛ ገስ ልታረጉ ትችላላችሁ አይደል? ያው የእንግሊዘኛ ኢዲየት የምንለው ፍሬንች ላይ ኢዲዮ ነው የምንለው። እሺ፣ ኢዲዮ ቲ አትነበብም። ኢዲዮ ለከው ኢዲዮ ማለት ያው ኢዲየት ስንል ማለት ነው። ቬሪ ጉድ። ሶ ፍሬንች ላይ ኢዲዮ ይላሉ። ዴጋዥ ጎ አዌይ ወይም ደግሞ ሂድልኝ። par d'ici ከዚህ ጥፋ ወይም ከዚህ ውጣልኝ ኦኬ። ከዛ ደግሞ ኢዲዮ ደግሞ ያው ኢዲየት የሚለውን ትርጉም ይሰጠናል። እስኪ አሁን ደግሞ ትንሽ ኦኬ ጫን እያለ ሊመጣ ነው ስድቡ። እስኪ እዚህ ጋር ደግሞ ምናልባት ወደፊት እንደዚሁ while you are walking on the street ማለት ነው quand vous marchez dans la rue መንገድ ላይ እየሄዳችሁ እያለ ስልካችሁ ሊወድቅባችሁ ይችላል አይደል? የዚህ ጊዜ በእንግሊዘኛ shit እንደምትሉት እቺ shit የእንግሊዘኛው ፍሬንች ላይ ይሄ ነው merde ኦኬ። በፍሬንች ሜርድ የሚለውን ኦኬ ስድብ ወይም ኢንሰልት ከሰማችሁ በቃ የእንግሊዘኛው ኦኬ ይሄ ቃል ማለት ነው። d'accord ሜርድ ይሄም ከንግግር ክፍል አንዱ when we are emotional quand vous êtes émotionnel vous pouvez dire tout simplement comme ça እንደዛ ማለት ትችላላችሁ ማለት ነው። so merde is ኦኬ ይሄን የእንግሊዘኛውን ይሆናል። ከዛ ቀጥሎ ደግሞ በጣም እየተናደዳችሁ እየመጣችሁ ነው አሁን ደግሞ እሺ። ምክንያቱም ካጠገባችሁ ያለው ሰው በጣም እያበሳጫችሁ ነው ኦኬ፣ በተለያየ ጉዳይ ማለት ነው። የዚህ ጊዜ ይሄንን ልትሉት ነው ኦኬ። የመጨረሻው ደግሞ ይሄ ደግሞ ትንሽ ከፍ እያለ ምን va au diable ይሄ va ነው ኦኬ። va ይሄ o ይሄ ደግሞ diable va au diable ቀጥታ በእንግሊዘኛው
go to hell ወይም go to hell የምንለው ማለት ነው። ኦኬ ወደ ሲኦል ውረድ፣ እንጦሮጦስ ውረድ ነው በአማርኛ የምንለው። ልክ እንደዛ ማለት ነው። va au diable ኦኬ va au diable is go to hell ኦኬ go to hell ማለት ነው። ስለዚህ አሁን እንጦሮጦስ ውረድ በአማርኛ እንጦሮጦስ ውረድ ስትሉ ማለት ነው። va au diable va ማለት go ማለት ነው። o is to ዲያብል የሚለው ሄል ማለት ነው። እሺ ሄል ወይም ደግሞ ኦኬ ጀስት እንጦሮጦስ የምንለው ማለት ነው። ቫ ኦ ዲያብል ኦኬ። ከዛ ደግሞ እንደገና ኦኬ ትንሽ ደግሞ ከበድ እያለ ነው አሁንም ስድቡ የሚመጣው። ይሄ የመጨረሻቸው በቃ በጣም እንግዲህ ብዙ አሉ። ከብዙ መጨረሻ ስድቦች ከመጨረሻው ደግሞ አንዱ ይሄ ነው። ኦኬ በቃ አንድ ፈረንሳይኛ የሆነ ሎተሪ ጌም እየተጫወቱ ምን እያሉ when you lose something when you become a loser ማለት ነው አይደል? ስትሸነፉ ማለት ስትሸነፉ የዚህ ጊዜ putain ኦኬ እስኪ በሉት putain ኦኬ putain ማለት እንግዲህ you know this word ኦኬ የእንግሊዘኛው ይሄንን ቃል ይወክላል ማለት ነው። ኦኬ putain ኦኬ በፍራንስኛ putain ይላሉ እነሱ በጣም እንግዲህ ይሄንን ፊልም ላይ ወይም ደግሞ እነሱ ራሳቸው ኢን ፐርሰን ሲያወሩ ሲናገሩ ትሰማላችሁ ማለት ነው። very good ከዛ ደግሞ ቀጥሎ ደግሞ ከዚህ ቀጥሎ ደግሞ ከputain ኦኬ ቀጥሎ ደግሞ the next one is ይሄ ማለት ነው féchier ኦኬ ፌ ይሄኛው féchier ማለት ደግሞ አንዳንዴ በእንግሊዘኛ እንደ ነው የሆነ ነገር ስታጡ ወይም ደግሞ when you lose something ምንድነው የምትሉት damn it ስትናደዱ በተለይ አይደል? OK, quand vous êtes en colère, en français, quand vous êtes en colère ou quand tu es en colère, በምትቆጡ ጊዜ በምትናደዱ ጊዜ féchier, OK? féchier ማለት damn it በእንግሊዘኛ damn it, OK? oh, damn it ትናደዳላችሁ። ስትናደዱ ወይኔ ምናምን በአማርኛ ወይኔ የምትሉት ነገር አለ አይደል? just like that ፍሬንች ላይ OK? féchier ነው የምንለው ማለት ነው። féchier እንላለን። and the next one is ይሄ ደግሞ በጣም በተለይ ፊልሞችን ማየት ስትጀምሩ ነው። ምክንያቱም ያው የንግግር ክፍል ስለሆነ አንደኛው ሲል ላይ ኦኬ ይሄኛው ቃል ሊፈጸም ይችላል ወይም ደግሞ ሊናገሩት ይችላሉና ይሄ በጣም አቴንሽን እሺ ይሄ ቢ ኬርፉል በጣም ኃይለኛ ወርድ ነው። የመጨረሻው ስድባቸው ይሄ ነው ሲሳደቡ trop du cool ኦኬ ይሄ trop ነው du cool እስኪ trop du cool በሉ። trop du cool ማለት ይሄ በእንግሊዘኛ በተለይ አሜሪካን እንግሊሽ ኦኬ ይሄ ማለት ነው ዳከው። ስለዚህ እናንተ ይሄንን ፊልሞች ላይ ማለት ነው እነዚህን ቃላቶች ስታዩ ሌሎችም አሉ ኦፍ ኮርስ በጣም መጠንቀቅ አለባችሁ። ማለትም ይሄን ለማለት ነው የፈለጉት። ለምሳሌ ኢንሰልት በፈረንሳይኛ ምንድነው ብለናል? l'insulte ወይም ደግሞ ኢንሱልት እንላለን። ሴት ናት ሴቲውን ኢንሱልት ኦኬ ኢንሱልት ስንል ማለት ነው። እስኪ ከነዛ ውስጥ ከዚህ ከደረደርኳቸው የተወሰኑትን ልበላችሁ። አንዳንዴ ከጓደኛችሁ ጋር እያወራችሁ እያለ ማለት ነው ኦኬ ጀስት አንዳንድ አለመግባባቶች ይኖራሉ ኦኬ አንደርስታንደብል ኦኬ አንዳንዴ ሚስ አንደርስታንድ ምናምን እያላችሁ ስትመጡ ዴጋዥ ሂድልኝ ልትሉት ነው። ጎ አዌይ ስትሉት ዴጋዥ እስኪ በሉት ዴጋዥ ይሆናል። ይሄ ሂድልኝ ነው። እሺ ሂድልኝ በጣም እየተናደዳችሁ ነው። ባክ ሂድልኝ ወይም ደግሞ በቃ እኔ ብቻዬን ተወኝ ነገር አለ አይደል? ዴጋዥ ትሉታላችሁ። ጥፋ ነገር እንደማለት ነው ያው በአማርኛ። እንደገና ደግሞ ከዚህ ሂድልኝ ወይም ደግሞ ከዚህ ጥፋልኝ እኔ አልፈልግም ማየት አልፈልግም አንተን ስትሉት par d'ici ኦኬ par d'ici አሁን get out of here በእንግሊዘኛ እንዴት ነው የምትሉት? get out of here አይደል? ልክ get out of here የሚለውን የአሜሪካን ስላንግ get out of here ፍሬንች ላይ par d'ici d'accord par d'ici ትላላችሁ። and the next one is ያው እንግሊዘኛ idiot አይደል? ይሄ ምንድነው አንተ ምንድነው አልተረዳኸኝም ማለት ነው። ምን አይነት idiot ነው እንደምንለው ፍሬንች ላይ ኢዲዮ ይላሉ። ኦኬ ቲ አይተጠራም። ኦኬ ቲ ሳይለንት ናት። ኢዲዮ ይጻፋል ቲ ግን አትነበብም ማለት ነው። እሺ ኢዲዮ ትላላችሁ። ከዛ ደግሞ ስልካችሁን መንገድ ላይ ሄዳችሁ ኦኬ ልትጥሉ ትችላላችሁ። ውሃ ውስጥ ሊገባባችሁ ይችላል። ወይም ደግሞ የሆነ ነገር ብቻ እናንተን በጣም የሚያበሳጭ ነገር ስትሰሩ ሜርድ ኦኬ
ኦኬ የሆነ አሁን እግር ኳስ ፉትቦል እያያችሁ እያለ የእናንተ የምትደግፉት ቡድን ጎል ገባበት እንበል አይደል? የዚህ ጊዜ ኦ ሺት በጣም ያናድዳል ነገር ስትሉ በፍሬንች ኦ ሜርድ ኦኬ እስኪ በሉት ሜርድ ça c'est très bien እንደገና ደግሞ ያው ልክ በእንግሊዘኛው go to hell አረባክን ጦሮጦስ ረድ ለኔ ስትል ኦኬ I don't care ነገር አለ አይደል ስትሉ va au diable va ማለት ሂድ ማለት ነው ኦ ቱ ነው diable is hell ስለዚህ go to hell ወይም go to hell የምትሉትም ፍሬንች ላይ va au diable ታውቀው va au diable ትላላችሁ እንደገና ደግሞ በተለይ ይሄ የእንግሊዘኛው ኦኬ f u c k የምትሉትን ማለት ነው ፍሬንች ላይ putain ኦኬ በጣም ሲናደዱ ነው ይሄ መጨረሻው one of the worst insults in French d'accord c'est très très mauvais ነው ይሄ በጣም it's very very bad ኦኬ ስለዚህ putain ኦኬ putain ካሉ when you miss something የሆነ ጌም እየተጫወታችሁ when you lose the game አይደለ ወይም እናንተ የምትደግፉት ቡድን ሲሸነፍ ማለት ነው የዚህ ጊዜ putain ትላላችሁ very good እንደገና ደግሞ damn it ስትሉ ማለት ነው ይሄ በእንግሊዘኛ damn it የሆነ ነው ወይኔ when you miss something ማለት ነው የሆነ ነገር ጫፍ ላይ ደርሳችሁ ያንን ነገር ሉዝ ስታደርጉት በእንግሊዘኛ damn it እንደምትሉት በፍሬንች fait chier ኦኬ fait chier ትላላችሁ fait chier ነው ቲያት ነበርም እዚህ ጋር fait chier and the last but not least ኦኬ ይሄ ይሄኛውን ቃል ኦኬ ለመናገር ስትፈልጉ ፍሬንች ላይ trou du cul ነው የሚሏችሁ በቃ ይሄ አንድ ፈረንሳይኛ ተናጋሪ ወንድም ሆነ ሴት ማለት ነው trou du cul ካላችሁ በቃ አስጠልታችሁታል ማለት ነው ካሁን በኋላ ሊያያችሁ አልፈልግም ስራ ለመስራት አይደለም ላይን ራሱ አስጠልታችሁታል የዚህ ጊዜ የእንግሊዘኛው ይሄን ቃል trou du cul ኦኬ trou du cul ይላችኋል ማለት ነው very good so let me tell you አሁን እስኪ don't insult me እንዴ አትስደበኝ እንጂ እየሰደብከኝ እኮ ነው ለምንድን ነው የምትሰድበኝ የሚለውን ነገር አንድ ያስረዳችኋለሁ ማለት ነው d'accord ስለዚህ አሁን don't insult me በፈረንሳይኛ አትስደበኝ እንጂ ስትሉ ኦኬ ይሄን ነው የምትሉት ne m'insulte pas ያው ነና ፓ ፍሬንች ላይ ስታዩ it shows negativity አይደል አው ኔጌቲቭ ነው ሐሳቡ ኔጌቲቭ ነው የሚለውን ያስረዳናል ማለት ነው so this is a ne m'insulte pas እስኪ በሉት አንዴ ne m'insulte pas ኦኬ ne m'insulte pas si tu dis ne m'insulte pas don't insult me don't insult me አትስደበኝ ያላችሁ ነው ማለት ነው no attention je t'insulte አዎ እየሰደብኩ ነው ኦኬ አሁን እናንተ እንደ ጥያቄ ስታደርጉት አንዳንዴ ይቅርታ እየሰደብከኝ ነው እንዴ ስትሉ አሁን ፊልም ላይ ይሄ ወደፊት በተለይ ፍሬንች ሙቪስ by the time when you start watching French movies እሱን you will find out እሺ የዛን ጊዜ ማለት ነው so tu m'insultes እንዴ ነው እየሰደብከኝ ነው ወይም እየሰደብሽ ነው እንዴ to m'insulte ኦኬ tu ከላይ በአማርኛ ጽፍላችኋለሁ pronunciation-ን so that you can pronounce it easily ማለት ነው tu m'insultes ይሄ ቀጥታ በአማርኛ are you insulting me ምትሉት በእንግሊዘኛ are you insulting me እየሰደብከኝ ነው እየሰደብከኝ ነው ወይም ሴትም ከሆነች እየሰደብሽኝ ነው ለወንድም ለሴትም ይሆናል ይሄ ፍሬንድሊ ኦኬ እየሰደብሽኝ ነው ኦኬ very good tu m'insultes እስኪ አዎ የሚገርማችሁ ያው ኮሜዲ ፊልም ላይ ወደፊት እኔ ኮሜዲ ፊልም ላይ አይቼው ነው እየሰደብከኝ ነው እንዴ ሲለው አዎ እየሰደብኩ ነው ሲለው ማለት ነው c'est très drôle ኦኬ it's funny no it's very funny ስለዚህ oui ይላል እሱ ደግሞ oui ምን ታመጣለህ ነገር ነው ምን ታመጣለህ oui je t'insulte d'accord oui je t'insulte insulte yes I am insulting you እንደማለት ነው oui je t'insulte oui je t'insulte tu m'insultes oui je t'insulte አዎ እየሰደብኩ ነው ይሆናል አዎ እየሰደብኩ ነው እየሰደብኩህ ወይም እየሰደብኩሽም ይሆናል ሴትም ትሆን ትችላለች very good ካልሆነስ ግን no I'm not I was just joking I was not insulting you ነገር ነው ኦኬ አይ ኧረ እኔ ለቀልድ ነው እየሰደብኩ ወይም እየሰደብኩሽ አይደለም ኔጌቲቭ ሲሆን ግን no je ne t'insulte pas ኦኬ no je ne t'insulte pas ይሆናል በጣም አሪፍ no
ፍሬንች ላይ ያው ኖ ስታነቡ የመጨረሻው ኤን አትነበብማ። ኤን ኦ ኤን ነው። the last n is silent. No, je ne t'insulte pas. Je ne t'insulte. OK? Insulte pas. No, I am not insulting you, not? No, je ne. OK? Je ne t'insulte pas. No, je ne t'insulte pas. OK? No, I am not insulting you. ወይም አይ እየሰደብኩ አይደለም። ኦኬ እየሰደብኩህ ወይም አይደለም ማለት ብራቮ ሴክሌር ብራቮ ሳ ሴ ትሬ ቢያን። ስለዚህ እነዚህ ስድቦች ወደፊት ፊልም ላይ ወይም እነሱ ፈረንሳይ ተናጋሪዎች ሲናገሩ በንግግር ክፍላቸው ውስጥ ሲናገሩ የምትሰሟቸው ነው። ሜርሲ ቦኩ et merci d'avoir regardé monsieur Daniel avec moi monsieur Daniel le meilleur professeur de français ici à Bright English. Until the next video, jusqu'à la prochaine vidéo, au revoir et à bientôt.